ስትላቸው ወጪያችሁ ይከፈላል እንጂ አይሆንም ስትላቸው አይ እሱ ያምናል ሲሏት አይ አሁን ለእኔ ብሎ ነው የሚያምነው እንጂ እውነት እግዚአብሔር አውቆ አይደለም። ስለዚህ ያ ለመሆን ከተፈለገ እስከ 4 ዓመት መቆየት አለበት ስትለው ሰውየው እኔ ሌላ ሴት አጣው እንጂ አልፈልግም ብሎ እሱም ደቶ ሄደ። ከሄደ በኋላ እኔ ሶስት አይነት ጸሎት ነበረ ምጸልየው። አንደኛ ድህነቴ የምታውቅ፣ ሁለተኛ ቋንቋዬና ባህሌን የምታውቅ፣ ሶስተኛው ደግሞ ለወንጌል ራሷን የሰጠች እንዲህ ብዬ ስጸልይ እግዚአብሔር ደግሞ እሷን ባመጣች እስቲ እግዚአብሔር እኔ ከተማ ያደገ ሳይሆን እኔ በገጠር ያደገ የገጠር ስራ በደንብ ያወቀ ከኔ ጋራ ገጠር ቁልቁለቱና ዳገቱን የሚሄድ ሰው ነበር የፈለኩት። እግዚአብሔር ይካለ እስቲ ደብዳቤ ጽፋለሁ እግዚአብሔር አንተ ካልክ ይሁን ብዬ ደብዳቤ ስጽፍ አንደኛ የጻፍኩት ደብዳቤ እኔ ድሃ ነኝ፣ በእጄ መጽሐፍ ቅዱስ እንጂ አንድም ሀብት የለኝም፣ ሁለተኛ ገጠር ትኖራለሽ፣ ሶስተኛ ደግሞ ለወንጌል የተለያየ ቦታ ትሄጃለሽ እና ፈቃደኛ ሆነሽ ትመጫለሽ ወይ ብዬ ስጠይቅ አዎ የጌታ ፈቃድ ከሆነ እስቲ ትንሽ ልጸልይ ብላ እንዳል ከጸለየች በኋላ እንግዲህ እግዚአብሔር ካለ ሁሉም ነገር አለ። እኔ ድሃ ሀብታም አጭቶኝ ነበር፣ ባለሱቅ ብር ያለው። እኔ እንግዲህ እግዚአብሔር ያለው ሰው ስለፈለጉ እግዚአብሔርን ካለ ይበቃል። ለወንጌል የተለያየ ቦታ ትሄጃለሽ ማለት የተወለድኩበት ሀገር ቀርቶ ለወንጌል ቋንቋው የማይታወቅበት መሄድ ፈቃደኛ ነኝ ስትል በዚህ አይነት ሁኔታ ተስማምተን ተጋባን እና በ69 ይሆን እስካሁን ድረስ ያው አለን 3 ወንዶች 3 ሴቶች ወልደን እንግዲህ አለን። እግዚአብሔር በልጅም ባርኮናል። በዛን ጊዜ ምንም ነገር አልነበረንም እና ጥሎሽ